ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የሆድ ዕቃችንን ጤንነት ለመጠበቅ የሚረዱንን 5 ወሳኝ የምግብ አይነቶች ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የሆድ ዕቃችን ጤንነት ተጠበቀ ማለት አጠቃላይ ጤናችን ተጠበቀ ማለት ነው። ዲስኮምፈርት ካለ፣ ኢንፍላሜሽን ነገር ካለ፣ ያልተመቸን ነገር ካለ አብረን የአእምሯችን ጤና ራሱ ይታወካል። ለምሳሌ ዲፕረስድ እንሆናለን፣ ሙዳችን ጥሩ አይመጣም፣ ይዋዥቃሉ። ሙድ ስዊንግ የሚባለው ነገር ውስጥ ልንገባ እንችላለን። ስራችንን ኮንሰንትሬት አድርገን መስራት አንችልም። ብሬን ፎግ የሚባለው ነገር ስራን ኮንሰንትሬት አድርገን እንዳንሰራ የሚያደርገን ነገር ይከሰትብናል። እንዲሁ ንቁ አንሆንም፣ ኢነርጀቲክ ሆነን ስራ መስራት አንችልም። አጠቃላይ ጤናችን ነው የሚረበሸው እና አጠቃላይ ጤናችንን ለመጠበቅ በዋናነት የሆድ ዕቃችን ጤንነት መጠበቅ አለበት። የሆድ ዕቃችንን ጤንነት ለመጠበቅ ከሚረዱን የምግብ አይነቶች ውስጥ ደግሞ እርጎ ወሳኙ ነው። እርጎ በመጠኑ ፈርመንት ሲያደርግ በውስጡ ጠቃሚ የሆኑ ባክቴሪያዎችም አብረው ያድጋሉና እነዛ ባክቴሪያዎች ደግሞ የሆድ ዕቃችንን ጤንነት ለመጠበቅ በጣም ነው የሚረዱት። ሲጀመር ሆድ ዕቃችን አካባቢ ባክቴሪያዎች አሉ። እነዛ ባክቴሪያዎች ቁጥራቸው በተለያየ ምክንያት ሲቀንስ ጤናችን ላይ እንደዚሁ ተጽዕኖ ያደርጋል። ያንን ባክቴሪያ እንዳይቀንስ ወይም ቁጥራቸውን ባላንስ ለማድረግ ከሚረዱን የምግብ አይነቶች ውስጥ አንዱ እርጎ ነው። ስለዚህ የየዕለት አመጋገባችን ላይ እርጎን በጣም ፈርመንት አድርጎም ጨጓራችንን እንዳይረብሸን አድርገን እርጎን ብንጠቀም የሆድ ዕቃችንን ጤንነት ለመጠበቅ በጣም እንደሚረዳን ነው ብዙ ጥናቶች የሚያሳዩት። እንደዚሁ ፈርመንት ያደረጉ ምግቦች ለምሳሌ ሳውርክራውት የሚባለው ጥቅል ጎመንን ፈርመንት በማድረግ የሚዘጋጅ የምግብ አይነት ነው። እንዲሁም ጃፓኖች በብዛት የሚሰሩት ወይም ደግሞ ወደ ኤዥያን አካባቢ የተለመደው ኪሚቺ የሚባለው እንደዚሁ አመጋገባችን ላይ እንዲህ አይነት ፈርመንት ያደረጉ ምግቦችን ብናካትት የሆድ ዕቃችንን ጤንነት ለመጠበቅ እንደሚረዱ ነው ጥናቶች የሚያሳዩት። የበሰለ ሙዝን አመጋገባችን ላይ ብናካትት ሆድ ዕቃችን አካባቢ ላሉ ባክቴሪያዎች ፕሮባዮቲክ ይባላል። ለነሱ እንደ ምግብነት ያገለግላል ወይም ደግሞ ፕሪባዮቲክ ይሆንልናል ማለት ነው። የበሰለ ሙዝን አመጋገባችን ላይ የማካተት ልምድ ቢኖረን የሆድ ዕቃችንን ጤንነት ለመጠበቅ እንደሚረዳን ነው ብዙ ጥናቶች የሚያሳዩት። እንደዚሁ ዝንጅብል በጣም የምግብ መፈጨት ስርዓታችንን ጥሩ ለማድረግ የሚረዳ የሆድ ዕቃችንን ጤንነት ለመጠበቅ የሚረዳን የምግብ አይነት ነው እና እሱንም እንደዚሁ በተለያየ መልኩ ጨጓራችን እንዳይጎዳን አድርገን አመጋገባችን ላይ ብናካትተው ተጠቃሚዎች ነው የምንሆነው። እንዲሁ ግሪንቲን ብናካትተው የሆድ ዕቃችንን ጤንነት ለመጠበቅ እንደሚረዳን ነው ብዙ ጥናት የሚያሳዩት እና በአጠቃላይ የሆድ ዕቃችንን ጤንነት ለመጠበቅ የምንመገባቸው የምግብ አይነቶች ከፍተኛ አስተዋጽኦ ያደርጋሉና ሆድ ዕቃችንን ጤንነት ሊጠብቁልን የሚችሉ የምግብ አይነቶችን አመጋገባችን ላይ የማካተት ልምድ ብናዳብር ተጠቃሚዎች ነው የምንሆነው። ይጠቅማችኋል ብለን ስላሰብን ይህን ቪዲዮ ያዘጋጀ ነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።